የቤተሳይዳ የመጠመቂያ ስፍራ ስጎበኝ የመምህራችን ዲያቆን ሄኖክ ኃይሌ ተራ የማይደርሰው ተጠማቂ የሚለው ጽሑፍ ወደ ህሊናዬ መጣ። እኔም ላካፍላችሁ ወደድኩኝ። መምህር ዲያቆን ሄኖክ ኃይሌ ተራ የማይደርሰው ተጠማቂ የሚለው ጽሑፉን የጀመረው በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 5 ከቁጥር 5 እስከ 7 ያለውን ቃል አስፍሮ ነው። ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ይህንን ጥያቄና መልስ ሳይ በሽተኛውን ማናገር ያምረኝና እንዲህ በል ይለኛል፣ አንተ በሽተኛ ግድ የለህም፣ የተጠየቅከውን ብቻ መልስ። እመነኝ፣ ጠያቂህ ተራ ጠያቂ አይደለም። የሚጠይቅህ ሲያደርቁህ እንደኖሩት ሌሎች አሰልቺ ጠያቂዎች አይደለም። ጥያቄውም የሌሎችን ሰዎች አይነት ጥያቄ አይደለም። ከፊትህ የቆመው የመጠመቂያውን ውሃ ብቻ ሳይሆን በዓለም የሞላውን ውሃ የፈጠረ አምላክ ነው። ወደ መጠመቂያው የሚያኖረኝ ሰው የለኝም አልክን? የተጠየቅከውን መልስ እንጂ ወደ መጠመቂያው መግባት ትወዳለህን ብሎ ማን ጠየቀህ? የጠየቀህ ማን እንደሆነ ባታውቅ እንኳን ጥያቄውን እንኳን በደንብ ስማ እንጂ። ሰው የለኝም አትበለው። ስለ መጠመቂያው ወረፋ አትንገረው። ስንት ሰው ቀድሞህ እንደዳነ አትቁጠርለት። የጠየቀህ ግልጽ ጥያቄ ነው። ልትድን ትወዳለህን? እግዚአብሔር ፊት ስለ ችግርህ ክብደት ለምን ታወራለህ? ምንም እንደሌለህማ እሱም ያውቃል። አዎ እድን ዘንድ በለው። ችግርህን ትተህ የምትፈልገውን ንገረው። የችግርህ መወሳሰብ ስር መስደድ ለሱ የሚከብድ አይደለምና መዳን እንደምትሻ ብቻ በእምነት ንገረው የሚል ተግሳጽ በበሽተኛው በኩል ወደኛ ደረሰ። መጻጉዕ በሽተኛው ቤተሳይዳ ከመጣ 38 ዓመት ሆነ። ዳዊትና ሰለሞን 40 ዓመት ነግሰው እንኳን ብዙ የምሬት ቅኔ ተቀኝተዋል። ይህ ሰው አልጋ ላይ ሆኖ 40 ዓመት ሊሞላው ሲል ምንኛ ተንገሽግሾ ይሆን? ልብ በሉ፣ ጌታችን በቤተልሔም ሲወለድ ይህ በሽተኛ በአልጋው ላይ ነበር። እረኞች ከብዙ መላእክት ጋር ሲዘምሩ እርሱ የአንድን መልአክ መውረድና ውሃውን ማናወጥ እየጠበቀ 6ኛ ዓመቱን ደፍኖ ነበር። ጌታችን የ32 ዓመት ዕድሜ ላይ ደርሶ ወደ መጠመቂያው ስፍራ ሲመጣም ይህ ሰው አልጋው ላይ ነበር። መጠመቂያዋን 38 ዓመት በተስፋ ሲጠብቅ ቆይቶ ሳይጠመቅባት ቀረ። ጌታ ሆይ የማይደርሰኝን ወረፋ ከመጠበቅ አድነኝ፣ እንድፈወስበት ባልፈቀድክበት ስፍራ ዕድሜን እንዳልጨርስ ጠብቀኝ። ወደ አዲስ ኪዳኗ ቤተሳይዳ ወደ ቤተ ክርስቲያን ከመጣሁ ብዙ ዘመን አስቆጠርኩኝ፣ ግን እስካሁንም ድረስ ከኃጢአት አልጋ ላይ አልወረድኩም። መነሳት እፈልጋለሁ፣ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለብህን የሕይወት ውሃ አንተን ሊጠጡ ሲመጡ በዐይኔ እየተቀበልኩ ብዙዎች ጠጥተው ሲድኑ በዐይኔ እየሸኘው አልጋዬ ላይ ቀረሁ። እኔ እንደተኛሁ ስንቱ ቀድሞ እንደዳነ ባየህልኝ። ከኔ በኋላ መጥተውስ ከኔ በፊትስ ስንቶች ዳኑ? ቱ ከኃጢአት አልጋ በንስሐ ተነስቶ ያንተን ሥጋና ደም ተቀብሎ ተፈወሰ። የቤተሳይዳው ሐኪም ሆይ ወደ አንጋፋው በሽተኛ ወደ ጽኑ ሕመምተኛ ወደ እኔ የምትመጣው መቼ ይሆን? ያን ሕመምተኛ ብዙ ዘመን እንዲሁ እንደነበረ አውቀህ ያናገርከው ሆይ እኔን የምታናግረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቅምን? ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግርህ መቼ ይሆን? ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ተብሎ እንደተጻፈ በዮሐንስ ወንጌል ምዕራፍ 5 ከቁጥር 8 እስከ 9። አንተ ተነስ ብለህ የማይነሳ ማን ነው? እንኳን እስከ አልጋ ከመቃብር ተነስ ያልከው ይነሳ የለምን? ግድ የለም እኔንም ተነስ በለኝ። ተነስ ኃይልን ልበስ ያልከኝ እንደሆነ እንኳንስ ሸክሜን ቀሊል ነው ያልከው አንተ ያዘዝከኝ የራሴን ሸክም ቀርቶ የወንድሜን ሸክምም ተሸክሜ አንተን ሕግ እፈጽማለሁ በገላትያ ምዕራፍ 6 ከቁጥር 2 እንደተጻፈ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው ይላል። በሽተኛው ድኖ አልጋውን ተሸክሞ እንደሄደ ሳነብ አንድ ነገር ልቤን አስጨነቀው። ይህ ሰውዬ 38 ዓመት ሙሉ የኖረው በቤተሳይዳ ነው። ክርስቶስ ድንገት ፈውሶት ሂድ ሲለው እሺ ብሎ ከዚያ መጠመቂያ ስፍራ ከወጣ በኋላ ወዴት ሄደ?
የ38 ዓመት ሕመምተኛው ሆይ እውነት ወዴት ሄድክ? ከመጠመቂያ መውጣትህን ሰምተን አድንቀናል። ከዚያ ወዴት ሄድክ? ዙሪያ ገባው አልተለወጠብህምን? መንገድስ አልጠፋብህም? ወደ ዘመዶች ቤት ሄድክ እንዳልል ሰው የለኝም ስትል ሰምቻለሁ። አልጋህን የታደረካት መቼም ሰባብረህ እንደማትጥላት የታወቀ ነው። አልጋ ለታመመ ብቻ ሳይሆን ለጤነኛም ያስፈልጋልና 4 እግር እያላት ጥላሃት ያልሄደችውን ዘመድህን መቼም በክብር ማስቀመጥ አይቀርም። ለማንኛውም እዚያው ምዕራፍ ላይ ኢየሱስ ይህንን በሽተኛ ዳግም በመቅደስ አገኘው ይላል በዮሐንስ ወንጌል ምዕራፍ 5 ከቁጥር 14። ጌታ ከመጠመቂያ ቦታ አድኖ ያስነሳው ሰው በመቅደስ ቆሞ አገኘው። ይህ በሽተኛ እግሩ ሲጸናለት የሄደው ወደ ፈጣሪ ደጅ መሆኑን ያስመሰግነዋል። ጌታ በመጠጥ ቤት ቢያገኘው ኖሮ ያሳዝን ነበር። እግርህን ያጸናሁልህ ለዚህ ነው ወይ ብሎ ባዘነበት ነበር። አሁን ግን ያዳነውን ጌታ በመቅደስ አግኝቶት እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ይህንን